ሰላም ጤና ይስጥልኝ ክቡራትና ክቡራን የፎረስት ሚዲያ ተከታታዮቻችን እንደምን አላችሁ? በያላችሁበት ሰላም ጤና ፍቅር ከእናንተ ጋር እንዲሆን የሁል ጊዜ ምኞታችን ነው። እንደተለመደው የተለያዩ መረጃዎቻችን ይዘን ቀርበናል። በ4 ሚሊዮን ሄክታር መሬት ላይ የተፈጥሮ ሀብት ጥበቃ ስራ ለመስራት መታቀዱን ያገኘነው መረጃ ያስረዳል። በ2018 ዓ.ም በ4 ሚሊዮን ሄክታር መሬት ላይ የተፈጥሮ ሀብት ጥበቃ ስራ ለመስራት ማቀዱን ግብርና ሚኒስቴር ነው ያስታወቀው። በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም ስራ አስፈጻሚ አቶ ፋኖሴ መኮንን እንደገለጹት በ2018 ዓ.ም በ21000 ተፋሰሶች ላይ የተፈጥሮ ሀብት ጥበቃ ስራ ላይ ይሰራል። በተፈጥሮ ሀብት ጥበቃ ስራው 4 ሚሊዮን ሄክታር መሬት ይሸፈናል ብለዋል። የተፈጥሮ ሀብት ጥበቃ ስራ በትኩረት እየተሰራ መሆኑን የጠቀሱት አቶ ፋኖሴ እየተሰራ ያለውም ስራ የአፈር መሸርሸርን መቀነሱን፣ የደን ሽፋንን መጨመሩን እንዲሁም የደረቁ የውሃ አካላትን መልሷል ሲሉ ተናግሯል። በተያዘው ዓመትም እንደ ክልሎች ተጨባጭ ሁኔታ ከ30 እስከ 60 ቀን የሚቆይ የአፈርና የውሃ ጥበቃ ስራ እንደሚከናወንም ጠቁመዋል። በየዓመቱ በአማካኝ 14 ሚሊዮን ህዝብ በተፈጥሮ ሀብት ጥበቃ ስራ እንደሚሳተፍ ጠቅሰው የህዝቡ ተሳትፎ በገንዘብ ሲተመን 17 ቢሊዮን ብር ያወጣል ነው ያሉት። የዘንድሮ የተፈጥሮ ሀብት ጥበቃ ስራ እንደ ሀገር በንቅናቄ ከጥር ወር ጀምሮ የሚጀመር ሲሆን የተፈጥሮ ሀብት ጥበቃ ስራውን ለመጀመር የቅድመ ዝግጅት ስራም እየተሰራ ነው ሲሉ ጠቁመዋል። በክልሉ እየተተገበሩ የሚገኙ የአዝርዕት ሰብሎች ምርጥ ዘር ብዜት ስራዎች የሚበረታቱ ናቸው ሲሉ አቶ አድማሱ አወቀ ገለጹ። የክልሉ ግብርና ቢሮ ከክልል ግብርና ምርምር ኢንስቲትዩት ጋር በመቀናጀት በባስኬቱ ዞን ላስካ ወረዳ በሳሳ ማከሳ ቀበሌ የጉልጮ ንዑስ ተፋሰስ ምርጥ ዘር አምራች የህብረት ስራ ማህበር በክላስተር እየለማ ያለውን የጤፍና በቆሞተ ከሳ ቀበሌ የሚባዛ የወጥ ድንች ምርጥ ዘር ብዜት የመስክ ምልከታ መካሄዱ ተጠቁሟል። ክልሉ በምርጥ ዘር አቅርቦት ራሱን እንዲችል ለማድረግ የሚተገበሩ የምርጥ ዘር ብዜት ተግባራት በትኩረት ታቅደው እየተፈጸሙ እንደሚገኙ ይታወቃል። በክልሉ አቅምና ስነ ምህዳራዊ አመችነት ባላቸው አካባቢዎች የአርሶ አደሩ የምርጥ ዘር ፍላጎት ለማርካት ልዩ ልዩ የሰብል ዝርያዎች ምርጥ ዘር ብዜት ተግባር እየተከናወነ ይገኛል። የክልሉ ግብርና ቢሮ ኃላፊ ተወካይ ምክትል የቢሮ ኃላፊና እርሻ ልማት ዘርፍ ኃላፊ አቶ አድማሱ አወቀ የተመራ የልዑካን ቡድን የምርጥ ዘር ብዜት ተግባራት የሚገኙትን ደረጃ በመስክ ተመልክተዋል። አቶ አድማሱ በመስክ ምልከታው እንደጠቆሙት የአካባቢው ስነ ምህዳር አመቺና ተመራጭ ከመሆኑ አኳያ ከጤፍ ምርጥ ዘር ማምረት ባሻገር ለቅመማ ቅመም ሰብሎች በተለይም ለዝንጅብልና ቡና ክላስተር ልማት ላይ የምርምር ስራዎች በትኩረት እንደሚሰራ ገልጸዋል። የፓዌ ግብርና ምርምር ማዕከል አዳዲስና የተሻሻሉ የግብርና ቴክኖሎጂዎችን ለአርሶ አደሮች በስፋት እያስተዋወቀ እንደሚገኝ ተገለጸ። ፓዌ ግብርና ምርምር ማዕከል የተሻሻለ የሩዝና አኩሪ አተር ዝርያን በመጠቀም በመተከል ዞን ፓዌ ወረዳ በመድህንና በቀጠና 2 መንደር 127 ቀበሌ ያከናወናቸውን ሰፋፊ ሰርቶ ማሳያ ምርምር ስራዎችን የማዕከሉ ተመራማሪዎችና የምርምር ረዳቶች የግብርና ጽሕፈት ቤት ምክትል ኃላፊን ጨምሮ የወረዳና የቀበሌ ባለሙያዎች እንዲሁም አምራች አርሶ አደሮች በተገኙበት ጥቅምት 23 2018 ዓ.ም የመስክ ቀን አካሂዷል። የፓዌ ግብርና ምርምር ማዕከል ዳይሬክተር ተወካይ ዶክተር ታፈረ ሙላለም እንኳን ደህና መጣችሁ በማለት ምርምር ማዕከሉ ከተቋቋመበት ጊዜ ጀምሮ የመተከል ዞንና አዊ ብሔረሰብ አስተዳደር ስር የሚገኙ 14 ወረዳዎችን በመሸፈን የሚሰራ መሆኑን በመግለጽ ምርምር ማዕከሉ በሁሉም የምርምር ዘርፍ የሚወጡ ቴክኖሎጂዎችን ለሁለቱም ዞኖች በቴክኖሎጂ ተደራሽ የማድረግ ስራዎች ተጠናክረው ይቀጥላሉ ብለዋል። የአርሶ አደሩን የዘር ጥያቄና ፍላጎት ለመመለስና የቴክኖሎጂ ተደራሽነት አድማሱን ለማስፋት በአኩሪ አተርና ሩዝ እንዲሁም በሌሎች ሰብሎች ላይ በኩታ ገጠም አሰራሮች በሁለቱም ዞን ስር በሚገኙ ወረዳዎች ላይ ስራዎችን በስፋት እየሰራን እንገኛለን ብለዋል። የፓዌ ግብርና ምርምር ማዕከል የግብርና ኤክስቴንሽን ምርምር ስራ ሂደት ተጠሪ አቶ ታከለ አጥናፉ ምርምር ማዕከሉ አዳዲስና የተሻሻሉ የግብርና የቴክኖሎጂዎችና ምክረ ሀሳቦችን የተለያዩ የኤክስቴንሽን ስርዓት ዘዴዎችን በመጠቀም
ለአርሶ አደሮች በማስተዋወቅ ማህበረሰቡን ተጠቃሚ እያደረገ ይገኛል ብለዋል። የአርሶ አደሩ የመስክ ቀን በዓል ዋና ዓላማ በምርምሩ ማዕከልና ፓዌ ወረዳ ግብርና ጽሕፈት ቤት ጋር በትብብር የተሰሩ አዳዲስና የተሻሻሉ የአኩሪ አተርና ሩዝ ዝርያዎችን በአርሶ አደሮችና በባለሙያዎች በመገምገም በአርሶ አደሩ የተመረጡና ውጤታማ የሆኑ ቴክኖሎጂዎችን በቀጣይ ወደ ሰፊው የምርት ስርዓት እንዲገቡና የአርሶ አደሩን ምርትና ምርታማነት እንዲጨምሩ ነው ብለዋል። እነዚህ ቴክኖሎጂ የማስተዋወቅ የምርምር ስራዎችም በሁለቱም ዞን ስር በሚገኙ 4 ወረዳዎች በ132 አርሶ አደሮችና የአርሶ አደር ማሰልጠኛ ማዕከላት ላይ በቅድመ ሰርቶ ማሳያ የማስተዋወቅ ስራው እየተሰራ እንደሚገኙ ገልጸዋል። የወተት ምርትና ምርታማነትን ለማሳደግ እየተሰራ ስለመሆኑ ያገኘነው መረጃ ይጠቁማል። እንስሳትና አሳ ሀብት ልማት ቢሮ የኦሮሞ ብሔረሰብ አስተዳደር እንስሳትና አሳ ልማት ሀብት መምሪያ በደዋ ጨፋ ወረዳ የዳልጋ ከብቶች ዝርያ ማሻሻል ስራን አስጀምሯል። የዳልጋ ከብታቸውን ዝርያ ለማሻሻል የወጡት አርሶ አደር መሐመድ የሱፍ የዝርያ ማሻሻሉ የወተት ምርታማነታቸውን እንደሚያሳድግላቸው በመገንዘብ ያሏቸውን ከብቶች ዝርያ ለማሻሻል ማምጣታቸው ገልጸዋል። የበደኖ ቀበሌ የወተት ማህበር መስራች አባል አብዱ እንድሪስ በማህበር ተደራጅተው በወተት ማምረት እየሰሩ መሆኑን ጠቅሰዋል። ምርታማነታቸውን ዝቅተኛ እንደነበረ አስረድተዋል። የወተት ምርትና ምርታማነታቸውን ለማሳደግ የዳልጋ ከብቶችን ዝርያ የማሻሻል ስራ እየሰሩ በመሆኑ በቀጣይ ምርታማነታቸው እንደሚያድግ ያላቸውን ተስፋ ገልጸዋል። የደዋ ጨፋ ወረዳ እንስሳትና ሀብት ልማት ጽሕፈት ቤት ኃላፊ አህመድ አሊ በወረዳው በበጀት ዓመቱ ከ1300 በላይ ከብቶችን ለማዳቀል አቅደው ወደ ስራ መግባታቸውን ገልጸዋል። የኦሮሞ ብሔረሰብ አስተዳደር የእንስሳትና አሳ ሀብት ልማት መምሪያ ኃላፊ ሰይድ ተስፋዬ በበጀት ዓመቱ ከ6000 በላይ የዳልጋ ከብቶችን ለማዳቀል ታስበው ወደ ስራ መገባቱን የተናገሩት ከዚህ ውስጥ አሁን ላይ በዘመቻ ከ450 በላይ የሚሆኑትን ዝርያ ለማሻሻል ወደ ስራ ገብቷል ብለዋል። የዝርያ ማሻሻል ስራው በብሔረሰብ አስተዳደሩ ያለውን የወተት ምርትና ምርታማነትን ለማሳደግ ከፍተኛ ፋይዳ እንዳለውም አስረድተዋል። ሀገር አቀፍ ፍተሻ እንዲካሄድ ትዕዛዝ ተሰጠ። የግብርና ሚኒስትሩ አቶ አዲሱ አረጋ በአቅራቢዎችና ላኪዎች እየተካሄደ ያለውን ግምታዊ የቡና ክምችት ለማስቆምና የወጪ ንግድ መጠኑን ለመጨመር ሀገር አቀፍ ፍተሻ እንዲካሄድ ትዕዛዝ ሰጥተዋል። ምንም እንኳን የቡና ኤክስፖርት ገቢው ካለፈው ዓመት ጋር ሲነጻጸር በ47% በማደግ ከእቅድ በላይ ቢሆንም የሚላከው የቡና መጠን የታቀደውን 75% ብቻ በመድረሱ የሚኒስትሩን የ600 ሺህ ቶን ቡና ዓመታዊ መጠን ኢላማ አደጋ ላይ ጥሏል። ሚኒስትሩ ይህ የሆነበት ዋና ምክንያት ከፍተኛ የመንግስት ድጋፍ ቢኖርም በገበያው ላይ በተንሰራፋው ክምችትና ግምት መሆኑን ገልጸው ፍተሻው ቅዳሜ ምሽት እንደሚጀመርና የኢትዮጵያ ቡናና ሻይ ባለስልጣን ደግሞ የገበያውን ፍሰት ለሚያውኩ አካላት ከባድ ቅጣቶችን እንዲወስድና ክምችትን እስከ መውረስ የሚያደርስ እርምጃ እንዲታሰብ አሳስበዋል። ከሰሞኑ ከቡና ወጪ ንግድ ላይ ከተሰማሩ ላኪዎች ጋር በተደረገ ውይይት ህገወጥ ደላሎች የአቅርቦት ሰንሰለት መስተጓጎልና የግብር ስርዓት ክፍተቶች ለገበያው መዛባት አስተዋጽኦ ማድረጋቸውን ካፒታል ከምንጮቹ ሰምቷል። መንግስት ገበሬዎቹን ለመጠበቅና ኤክስፖርተሮች በቀጥታ ከገበሬዎች ጋር እንዲሰሩ የሚያስችል ስርዓት በመዘርጋት የቡናውን ዘርፍ ለማዘመን እቅድ እንዳለው መገለጹን የዘገበው። ክቡራትና ክቡራን የፎረስት ሚዲያ ተከታታዮች የሀገር ውስጥ መረጃዎቻችን እነዚህ ናቸው። ከውጪ ወዳገኘናቸው መረጃዎቻችን እናልፋለን። ሐማስ የታጋቾችን አስክሬን የያዙ ናቸው የተባሉ 3 የሬሳ ሳጥኖችን አስረከበ። የታጋቾችን አስክሬን የያዙ ናቸው የተባሉ 3 የሬሳ ሳጥኖችን ሐማስ እንዳስረከበ የእስራኤል መከላከያ አስታውቋል። እስራኤል በቀይ መስቀል አማካኝነት የሬሳ ሳጥኖችን ተረክባለች። የአስክሬን ምርመራ እንደሚካሄድም ተገልጿል። አስክሬኖቹ ታግተው የነበሩ እስራኤላውያን መሆናቸውን ከተረጋገጠ በኋላ የሚቀሩት የ8 እስራኤላውያንና የሌሎች ሀገራት ዜጎች አስክሬኖች ብቻ ይሆናሉ። በፕሬዝዳንት ዶናልድ ትራምፕ የሰላም እቅድ የመጀመሪያ ዙር መሰረት ሐማስ 20 በህይወት ያሉ ታጋቾችንና የ28 ታጋቾችን አስክሬን ለመልቀቅ ተስማምቷል። እስራኤል ሐማስ አስክሬኖችን ለመመለስ ዘግይቷል ብትልም ሐማስ በበኩሉ ከፍርስራሽ ስር አስክሬኖችን ማውጣት ጊዜ እንደሚወስድ አስታውቀዋል።
የሐማስ ታጣቂ ክንፍ አልቃሲም ብርጌድ እንዳለው አስክሬኖቹ የተገኙት በጋዛ ሰርጥ ደቡባዊ ክፍል እንደሚገኙ የዋሻው አቅራቢያ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኤክስ ገጻቸው እንዳሰፈሩት ለታጋቾች ቤተሰቦች መረጃ ሰጥተናል። በዚህ ከባድ ጊዜ እንደግፋቸዋለን። ሁሉም ታጋቾች እስከሚመለሱ ጥረታችንን እንቀጥላለን ብለዋል። የታጋቾቹ ቤተሰቦች ማህበር የሁሉም ታጋቾች አስክሬን ተገኝቶ በአፋጣኝ እንዲመለስ ኔታንያሁ ላይ ጫና እያሳደረ ነው። ማህበሩ ባወጣው መግለጫ ጠቅላይ ሚኒስትሩ በቆራጥነት ትዕዛዝ ሰጥተው የሁሉንም ታጋቾች አስክሬን ያስመልሱልን ሲል ጠይቋል። ሐማስና እስራኤል የተኩስ አቁሙን በመጣስ እርስ በርስ ይካሰሳሉ። እስራኤል በሰሜናዊ ጋዛ ባደረሰችው የአየር ጥቃት አንድ ሰው መገደሉ ትናንትና ተገልጿል። የእስራኤል መከላከያ ኢላማ ያደረገው ለወታደሮች ስጋት የሆነን ታጣቂ መሆኑን አስታውቋል። በዶናልድ ትራምፕ የሰላም እቅድ መሰረት ሐማስ ሁሉንም በሕይወት ያሉ ታጋቾች ሲለቅ እስራኤል 250 ፍልስጤማውያን እስረኞችንና 1718 ታጋቾችን ፈታለች። ሐማስ የ15 እስራኤላውያን ታጋቾችን አስክሬን ሲያስረክብ እስራኤል የ225 ፍልስጤማውያንን አስክሬን መልሳለች። አስክሬናቸው በጋዛ ከነበረ 11 ሰዎች መካከል አንድ ታንዛኒያዊና አንድ ታይላንዳዊ እንደሚገኝበት ለማወቅ ተችሏል። ሐማስ ከ2 ዓመት በፊት ባደረሰችው ጥቃት 1200 ገደማ ሰዎች ተገድለው 251 ሰዎች ታግተዋል። እስራኤል በፈጸመቻቸው ጥቃቶች ከ68500 በላይ ፍልስጤማውያን መገደላቸው ተዘግቧል። ክቡራትና ክቡራን የፎረስት ሚዲያ ተከታታዮች ለዕለቱ ያዘጋጀንላችሁ መረጃዎቻችን ይህንን ይመስላሉ። ስለተከታተላችሁን ከልብ አድርገን እናመሰግናለን። ሁሌም እንደምንለው ፎረስት ሚዲያ ሚዛናዊ ተጨባጭና የተለያዩ መረጃዎችን ወደ እናንተ እያካፈላችሁ ይገኛል። እናንተ ደግሞ ቪዲዮዎቻችንን ላይክ፣ ሼር አድርጉ። ደውሏን በመጫን ደግሞ ሰብስክራይብ በማድረግ በየዕለቱ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። በያላችሁበት ሰላም ጤና ከእናንተ ጋር እንዲሆን እንመኝላችኋለን። መልካም ጊዜ